السلام عليكم ورحمة الله وبركاته. በዛሬው ፕሮግራማችን الحروف لا تتصل مع بعض በአረብኛ ቋንቋ እርስ በርሳቸው የማይቀጣጠሉ 6 ፊደላቶች አሉ። እነሱን በምሳሌ እናያለን። አብራችሁ ነው። በአረብኛ ከዚህ በፊት እንደጀመርነው አረብኛን ከኡስታዝ አህመድ ጋር ያነቡ በሚለው ፕሮግራማችን ስለ 28 ፊደላቶች አይተናል። ዛሬ ደግሞ ከነሱ ከ28 ፊደላቶች 6ቱ የማይቀጣጠሉትን በምሳሌ እናያለን። የመጀመሪያው አሊፍ ነው። አሊፍ ከማይቀጣጠሉ ፊደሎች ውስጥ ሌላኛው ዳል ዳል ነው። ሌላኛው ራ ዛ ነው። ሌላኛው ደግሞ ዋው። እነዚህ 6ቱ ፊደላቶች አይቀጣጠሉም፣ እርስ በርስ አይቀጣጠሉም። ከሌሎች ፊደላቶች ግን የሚቀጣጠሉበት አንድ መንገድ ብቻ ነው ያላቸው። እሱ እናያለን። አሊፍ ዳል ዛል ራ ዛ ዋው። እርስ በርስ አይቀጣጠሉም። ይሄንን በዚህ እንጨርስ። ግን ከሌሎች ቃላቶች ጋር እንዴት ነው ሊቀጣጠሉ የሚችሉበት አጋጣሚ ምንድነው የሚለው እናያለን። ከሌሎች ፊደላቶች ጋር በቀኛቸው በኩል ሊቀጠሉ ይችላሉ። በግራቸው ወይም ደግሞ ከፊት ለፊታቸው ግን አይቀጠሉም። ስለዚህ ከኋላቸው ይቀጠላሉ፣ ከፊት ለፊታቸው ግን አይቀጠሉም። ለምሳሌ እነዚህን በምሳሌ ያያየን። ለምሳሌ ባብ የሚለውን ለምሳሌ ባብ ባብ ባቡን ባብ። አሁን እዚህ ጋር አሊፍ አለ፣ ከፊት ለፊቱ ተቀጥሏል፣ ከኋላው ግን ባመቷል፣ ግን አይቀጠልም። ለምሳሌ ደውር ደውርን ደውር 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 ፎቅ ማለት ነው። ደውር ስንተኛ ፎቅ? አዩ ደውሪን እንት ይባላል። ደውር ደውሩን። ዳል ዋው ራ አይቀጣጠሉም ጭራሽ እርስ በርሳቸው። ሌላኛው ሰላም መሰለ ሰላም ሰላም ሲን አለ ሰላም አሊፍ መድ መጣ፣ ሚም ጋር ግን አልተቀጣጠለም። ሌላው ذئب መሰለ ذئب 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 ቀበሮ ማለት ነው፣ ወይም ተኩላ አፎን። ዛል ከስራ ከዛ ማን መጣ? ሐምዛን የመጣችው አለነቢራ። ስለዚህ ዳል ከሌላ ፊደል ጋር እንደማይቀጣጠል ያሳያል። ሌላኛው ሰሪር መሰለ ሰሪር 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 አልጋ ማለት ነው። ሰሪር ከየት እንደተቀጠለ እዩ። ሲን ከራእ ጋር ተቀጥሏል፣ ከፊት ለፊቱ፣ ከኋላ አልተቀጠለም። ያ ከራእ ጋር ተቀጥሏል፣ ከፊት ለፊቱ፣ ከኋላው ግን አይቀጠልም። ሰሪር። ሌላ ዋው ያለበት ፊደል አይተናል። አክቹአሊ አንድ እንጨምር። ለምሳሌ ደሉን ደሉ 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 ሲጋዋዋለ ደሉ ደሉ ባልዲ ማለት ነው። ዳል አለ፣ ላም ጋር አይቃጠልም ከፊት ለፊቱ። ዋው ከፊት ለፊቱ ላም ተቀጥሏል፣ ከዚህ በኋላ ግን የለም። ስለዚህ እርስ በርሳቸው በፍጹም አይቀጠልም የሚለውን እንያዝ። ከሌሎች ፊደላቶች ጋር ተጣምረው ሊመጡ የሚችሉበት አጋጣሚ ሲኖር ደግሞ ከፊት ለፊታቸው ይቀጠላሉ። ከዚህ በኩል ከዚህ በኩል ከዚህ ከነዚህ ከፊት ለፊታቸው በኩል፣ ነገር ግን ከኋላቸው በፍጹም አይቀጠሉም። በሌላ አስፈላጊ ደርሶች እስከምንገናኝ ድረስ ለቻናሉ አዲስ የሆናችሁ ካላችሁ በነገራችን ላይ ቻናሉን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሌላ አጭር የቪዲዮ ቆይታ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።